ሰላም ለእናንተ ይሁን። ዛሬ በዮሐንስ ወንጌል ምዕራፍ 4 ላይ ያለው ድንቅ ታሪክ እንመለከታለን። ኢየሱስ ክርስቶስ በያዕቆብ የጉድጓድ ውሃ አጠገብ ከአንዲት ሰማራዊ ሴት ጋር ተገናኘ። እርሷም ስጋዊ ውሃ ልትቀዳ መጣች። ኢየሱስ ግን ዘላቂ የሕይወት ውሃ ሰጣት። በቁጥር 14 ላይ እንደተናገረው እኔ የሚሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔም የሚሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል። ወንድሞችና እህቶቼ ዛሬም በዓለማችን ላይ በሀብትም በስልጣንም ወይም በተለያዩ ምድራዊ ነገሮች ልባቸው የጠማው ብዙ ሰዎች አሉ። ነገር ግን የሰው ልጅ የውስጡ ጥማት ሊረካ የሚችለው ኢየሱስ ክርስቶስ ብቻ ነው። ወደ እርሱ ኑ፣ እርሱም የሕይወታችን ምንጭ ይቀይረዋል። ይሄ መልእክት ከተማረካችሁበት ቪዲዮም ላይክና ሰብስክራይብ በማድረግ ወንጌል አብረን እንስበክ። የእግዚአብሔር ጸጋ ከእናንተ ጋር ይሁን።